የቤንዚን የችርቻሮ ዋጋ በ11 ብር ጨመረ። እስራኤል የጋዛው ሆስፒታል ላይ ባደረሰችው ጥቃት በሕክምና ላይ የነበሩ የሐማስ ኃላፊ ተገደሉ። የቱርኩ ፕሬዝዳንት ተቀናቃኛቸውን ማሰራቸውን ተከትሎ የተነሳው ተቃውሞ ተፋፋመ። ዝርዝር እና ወቅታዊ መረጃዎችን ቴሌግራም ቻናላችን ይመልከቱ። የንግድና ቀጣናዊ ትስስር ሚኒስቴር ትናንት ይፋ ባደረገው የነዳጅ ምርቶች የችርቻሮ ዋጋ ጭማሪ የ1 ሊትር ቤንዚን ዋጋ 112 ብር ከ67 ሳንቲም ደረሰ። የነጭ ናፍጣ ዋጋ ደግሞ የ9 ብር ገደማ ጭማሪ ተደርጎበታል። ከእሁድ መጋቢት 14 2017 ምሽት ጀምሮ ተግባራዊ መሆን የጀመረው የነዳጅ ምርቶች ዋጋ ማሻሻያ በዚህ ዓመት ለሶስተኛ ጊዜ የተደረገ የመሸጫ ዋጋ ጭማሪ ነው። መንግስት በነዳጅ ምርቶች ላይ ያደርግ የነበረውን ድጎማ ቀስ በቀስ ማንሳት የጀመረው በ2014 ነበር። መንግስት ከ3 ዓመት በፊት በጀመረው ሂደት የግልና የተቋማት ተሽከርካሪዎች በአንድ ዓመት ውስጥ ከድጎማ ስርዓቱ የወጡ ሲሆን የህዝብ ትራንስፖርት አገልግሎት ሰጪዎች የሚያገኙት ድጎማ ደግሞ በ5 ዓመት ውስጥ ሙሉ በሙሉ እንዲነሳ የማድረግ እቅድ ይዟል። ይሁንና ባለፈው ዓመት መጨረሻ ሐምሌ ላይ መንግስት በዓለም አቀፉ የገንዘብ ተቋም እገዛ መተግበር የጀመረው የማክሮ ኢኮኖሚ ማሻሻያ የነዳጅ መሸጫ ዋጋ ላይ ከፍተኛ ለውጥ አስከትሏል። በማክሮ ኢኮኖሚ ማሻሻያው ወደ ገበያ መር ስርዓት የተለወጠው የሀገሪቱ የውጭ ምንዛሬ ስርዓት በውጭ ምንዛሬ እየተገዛ በሚገባው የነዳጅ ዋጋ ላይ ከፍተኛ ለውጥ አስከትሏል። በውጭ ምንዛሬ ዋጋ ለውጥ ምክንያት የመጣው የነዳጅ ዋጋ ጭማሪ በቀጥታ ተግባራዊ እንደማይሆን የንግድና ቀጣናዊ ትስስር ሚኒስቴር መስከረም ላይ አስታውቆ ነበር። እንደ ሚኒስቴሩ ገለጻ በውጭ ምንዛሬ ለውጡ ምክንያት የመጣው ለውጥ ተግባራዊ የሚደረገው ለአንድ ዓመት ያህል በየ3 ወሩ በሚደረግ የዋጋ ጭማሪ ነው። በዚህ መሰረት መስከረም ወር ላይ የተደረገው የመጀመሪያው ማሻሻያ በቤንዚን ላይ የ8 ብር ከ54 ሳንቲም ጭማሪ ያስከተለ ሲሆን የነጭ ናፍጣ ዋጋ ደግሞ በ6 ብር ከ54 ሳንቲም እንዲጨምር አድርጓል። በዚህ ዓመት ሁለተኛው የዋጋ ጭማሪ የተደረገው ባለፈው ታህሳስ ወር ላይ ነበር። ከ3 ወር በፊት በተደረገው ማሻሻያ የ10 ብር ጭማሪ የተደረገበት ቤንዚን ለመጀመሪያ ጊዜ ዋጋው ከ100 ብር ተሻግሯል። በወቅቱ የአውሮፕላን ነዳጅ ዋጋም ከነበረበት 77.76 ብር ወደ 109.56 አድጓል። ነጭ ናፍጣና ኬሮሲን ላይ የተደረገው የ8 ብር ጭማሪ ነበር። ትናንት ይፋ የተደረገው የዋጋ ማሻሻያ በዚህ ዓመት ከተደረጉት ከፍ ባለ ሁኔታ ቤንዚን ላይ 11 ብር ከ20 ሳንቲም ጭማሪ አስከትሏል። በዚህ የቤንዚን ዋጋ 112 ብር ከ67 ሳንቲም ደርሷል። በነጭ ናፍጣና ኬሮሲን ላይ ደግሞ የ8 ብር ከ95 ሳንቲም ጭማሪ ተደርጓል። በአዲሱ ዋጋ መሰረት የሁለቱ የነዳጅ ምርቶች መሸጫ በሊትር ወደ 107 ብር ከ93 ሳንቲም ከፍ ብሏል። የ3 ብር ከ64 ሳንቲም ጭማሪ ተደረገበት። የአውሮፕላን ነዳጅ 113 ብር ከ20 ሳንቲም ገብቷል። የቀላል ጥቁር ናፍጣ ዋጋ 109 ብር ከ22 ሳንቲም የደረሰ ሲሆን ከባድ ጥቁር ናፍጣ ዋጋው ወደ 106 ብር ከ75 ሳንቲም አድጓል። ከተያዘው 2017 መጀመር አንስቶ ለ3 ጊዜ የተደረጉት ማሻሻያዎች በቤንዚን መሸጫ ዋጋ ላይ የ30 ብር ጭማሪ አስከትለዋል። በሦስቱ ማሻሻያዎች ነጭ ናፍጣ ላይ የመጣው ጭማሪ 24 ብር ከ19 ሳንቲም ነው። የአውሮፕላን ነዳጅ መሸጫ ባለፈው ዓመት መጨረሻ ከነበረው ዋጋ ጋር ሲነጻጸር የ42.37 ብር ጭማሪ አስተናግዷል። እስራኤል የጋዛው ሆስፒታል ላይ ባደረሰችው ጥቃት በሕክምና ላይ የነበሩ የሐማስ ኃላፊ ተገደሉ። እስራኤል እሁድ አመሻሹን ጋዛ ውስጥ በሚገኝ ሆስፒታል ላይ ባደረሰችው ጥቃት ነባር የሐማስ አመራር እና ረዳታቸው መገደላቸውን ሐማስ አሳውቋል። በኻን ዩኒስ ግዛት ናስር ሆስፒታል ላይ በደረሰው ጥቃት የሐማስ የፋይናንስ ጉዳዮች ኃላፊ የሆኑት ኢስማኤል ባርሁም መገደላቸው ተሰምቷል። ግለሰቡ ከ4 ቀናት በፊት በእስራኤል ጥቃት በደረሰባቸው ጉዳት ምክንያት በሆስፒታሉ ሕክምና እያገኙ እንደነበር የሐማስ ባለሥልጣን ለቢቢሲ ተናግረዋል። የእስራኤል ጦር ኃይል ባወጣው መግለጫ በሆስፒታሉ ቅጥር ግቢ ይንቀሳቀስ የነበረ ቁልፍ የሐማስ ላይ ጥቃት ማድረሱን አስታውቋል። ጦር ኃይሉ ከባድ የመረጃ ስብሰባ ከተሰራ በኋላ በፈጸመው ጥቃት ነጥሎ የሚመታ መሳሪያ መጠቀሙን ገልጿል። በሐማስ የሚመራው የጤና ሚኒስቴር እንዳለው በጥቃቱ የሕክምና ባለሙያዎችን ጨምሮ ሌሎች በርካታ ሰዎች ጉዳት ደርሶባቸዋል። ሚኒስቴሩ አክሎ እንደገለጸው በጥቃቱ ምክንያት ጉዳት የደረሰበት የሆስፒታሉ ክፍል ሰራተኞች ከአካባቢው ለቀው ወጥተዋል። ቢቢሲ ማጣራት የቻለው ተንቀሳቃሽ ምስል እንደሚያሳየው ከሆነ ከጥቃቱ በኋላ በስፍራው የነበሩ ሰዎች እሳቱን ለማጥፋት ሙከራ ሲያደርጉ ነበር። እስራኤል በተደጋጋሚ ሐማስ ሆስፒታሎችን በመሸሸጊያነት ይጠቀማል እንዲሁም ለጦር መሳሪያ ክምችትና ለእዝ ማዕከልነት ይጠቀምባቸዋል ስትል ትወቅሳለች። ነገር ግን ሐማስ ይህን ወቀሳ ፈጽሞ አይቀበለውም። እስራኤል በኻን ዩኒስ እሁድ በፈጸመችው ጥቃት ሌላኛው የሐማስ አመራር ሳላህ አልባርዳዊል መገደላቸውን የሐማስ ኃላፊ ለቢቢሲ ተናግረዋል። የጤና ሚኒስቴሩ እንዳለው በኻን ዩኒስ እና ራፋህ እሁድ ጠዋት በተፈጸሙ ጥቃቶች 30 ሰዎች ተገድለዋል። አመሻሹን ደግሞ ሆስፒታሉ ጥቃት ተፈጽሞበታል። እስራኤል በጋዛ የምታደርገውን ወታደራዊ ዘመቻ ባለፈው ማክሰኞ ድጋሚ ጀምራለች። ይህም ለ2 ወራት ያክል የቆየው የተኩስ አቁም ስምምነት እንዲቋረጥ ምክንያት ሆኗል። ካለፈው ማክሰኞ ጀምሮ በተፈጸሙ ጥቃቶች በጋዛ በመቶዎች የሚቆጠሩ ሰዎች ተገድለዋል። እስራኤል በዩናይትድ ስቴትስ የቀረበውን አዲስ የተኩስ አቁም ስምምነት አልቀበልም ብሏል ስትል ሐማስን ትወቅሳለች። ሐማስ ደግሞ እስራኤል ዋናውን የተኩስ አቁም ስምምነት አፍርሳለች ሲል ይወቅሳል። ሐማስ መስከረም መጨረሻ ላይ በፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 253 ሰዎች ታግተው መወሰዳቸው ይታወሳል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ48189 በላይ ፍልስጤማውያን መገደላቸውን ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል።
ከእነዚህም ውስጥ አብዛኛዎቹ ሴቶችና ሕፃናት መሆናቸውንም በሐማስ አስተዳደር ስር ካለው የጤና ሚኒስቴር የወጣው መረጃ አመልክቷል። እስራኤል በጋዛ በፈጸመችው የተቀናጀ እና የማያባራ ጥቃት 2/3 የጋዛ ሕንፃዎች መውደማቸውን የተባበሩት መንግስታት ድርጅት አስታውቋል። የቱርኩ ፕሬዝደንት ተቀናቃኛቸውን ማሰራቸውን ተከትሎ የተነሳው ተቃውሞ ተፋፋመ። የፕሬዝደንት ጣይብ ረሲፕ ኤርዶዋን ቀንደኛ ተቀናቃኝ በሙስና ተጠርጥረው መታሰራቸውን ተከትሎ በመላው ቱርክ የተነሳው ከፍተኛ ተቃውሞ ተባብሶ ቀጥሏል። ኤክሬም ኢማሞግሉ የኢስታንቡል ከንቲባ ሲሆኑ ባለፈው ከ3 ዓመታት በኋላ ለሚካሄደው ምርጫ የሪፐብሊካን ፒፕልስ ፓርቲ ሲኤችፒ እጩ ሆነው እሁድ ዕለት ይመረጣሉ ተብሎ ይጠበቅ ነበር። ሰውየው በቁጥጥር ስር መዋላቸውን ተከትሎ ቱርክ ላለፉት 10 ዓመታት አይታ በማታወቅ ተቃውሞ የተናጠች ሲሆን ፖሊስ ሰልፈኞች ላይ አስለቃሽ ጭስ እና የጎማ ጥይት ተኩሷል። ኢማሞግሉ እሳቸው ላይ የተከፈቱ ክሶች ፖለቲካዊ እንደሆኑ በመናገር በፍጹም አላጎበድድም ሲሉ በቁጥጥር ስር ከመዋላቸው በፊት በኤክስ ገጻቸው ጽፈዋል። ኤርዶዋን ሰልፎቹን ወቅሰው ሲኤችፒ ከሰላማችንን ሊበጠብጥ እና ሕዝባችንን ሊከፋፍል የተነሳ ነው ሲሉ ወቅሰዋል። ለአምስተኛ ተከታታይ ምሽት በርካታ ሰዎች በኢስታንቡል ከተማ አዳራሽ አመሻሹን እየተገኙ የቱርክ ባንዲራ እያውለበለቡ ከአድማ በታኝ ፖሊስ ፊት ለፊት ሲዘምሩ እና ሲጮሁ ታይተዋል። አንዳንድ የፖሊስ መኮንኖች ግፊት ያለው ውሃ እና የሚያቃጥል ኬሚካል ሲረጩ ታይተዋል። የኢማሞግሉ ባለቤት ዲሌክ ካያ ኢማሞግሉ ለተሰበሰበው ሕዝብ ባደረጉት ንግግር ባላቸው የተጋፈጠው ኢፍትሐዊነት ማንም ሊቀበለው የሚገባ እንዳልሆነ ገልጸዋል። በአውሮፓውያኑ 2013 በቱርክ ከተከሰተው የጌዛ አመጽ በኋላ በሀገሪቱ ታሪክ ትልቁ የሚባል ሰልፍ እየተካሄደ ይገኛል። ከቱርክ 81 ግዛቶች መካከል 55 በሚሆኑ የተቃውሞ ሰልፍ እየተደረገ መሆኑን የፈረንሳዩ የዜና ወኪል ኤኤፍፒ ዘግቧል። ፖለቲከኞች፣ ጋዜጠኞች፣ ነጋዴዎችን ጨምሮ ኢማሞግሉ እና ሌሎች 100 ባለፈው ረቡዕ ነው ለጥየቃ በፖሊስ ቁጥጥር ስር የዋሉ። ከንቲባው በይፋ በቁጥጥር ስር የዋሉት እሁድ ነው። ወንጀለኛ ቡድን በማቋቋም እና በማስተዳደር፣ ሙስና በመቀበል፣ አስገድዶ ገንዘብ በመቀበል እና ግላዊ መረጃ በመቅዳት እንዲሁም ጨረታ በማጭበርበር ክስ ቀርቦባቸዋል። ፍርድ ቤት እስኪቀርቡ ድረስ እስር ቤት እንደሚቆዩ ተነግሯል። ኤኤፍፒ እና የሀገር ውስጥ መገናኛ ብዙሃን ወደ ሲሊድሪ እስር ቤት ተወስደዋል ሲሉ ዘግበዋል። ኢማሞግሉ በቀረበባቸው ክስ ምክንያት ከከንቲባነታቸው መነሳታቸውን የቱርክ የሀገር ውስጥ ሚኒስቴር ባወጣው መግለጫ ጠቁሟል። ኢማሞግሉ እስራቸውን ተከትሎ በማህበራዊ ሚዲያ ገጻቸው ዲሞክራሲያችን ላይ የተቀባ ጥላሸት ሲሉ የጻፉ ሲሆን ትክክለኛው የፍርድ ቤት ሂደት ተግባራዊ አልተደረገም ብለዋል። በጠበቃቸው አማካይነት በኤክስ ገጻቸው ባጋሩት ጽሑፍ ለተቃዋሚዎች ሰላምታቸውን አስተላልፈው መራጮች ቱርክ ኤርዶዋን እንደ ብቃት አሳይተዋል ብለዋል። ኢማሞግሉ ሲኤችፒ ፓርቲን ወክለው ለመወዳደር የታጩ ብቸኛው ሰው ነበሩ። ምንም እንኳ በቁጥጥር ስር መዋላቸው እጩ ከመሆንና ፕሬዝደንት ሆኖ ከመመረጥ ባያግዳቸውም በቀረቡባቸው ክሶች ጥፋተኛ ሆነው ከተገኙ መወዳደር አይችሉም። እሁድ እጩዎችን ለመምረጥ በርካታ ቱርካውያን ወጥተው ድምጻቸውን ሰጥተዋል። ዲሌክ ካያ ኢማሞግሉን ድምጽ ሲሰጡ የሚያሳይ ፎቶ አጋርተዋል። ኢማሞግሉ የወቅቱን የቱርክ ፕሬዝደንት ኤርዶዋንን ሊሞግቱ እንደሚችሉ ይጠበቃል። ኤርዶዋን በጠቅላይ ሚኒስትር እና ፕሬዝደንትነት ቱርክን ላለፉት 22 ዓመታት አገልግለዋል። በቱርክ ሕገ መንግሥት መሠረት ኤርዶዋን በአውሮፓውያኑ 2028 በሚደረገው ምርጫ መወዳደር አይችሉም። የሱዳን ጦር የፕሬዝደንቱን ቤተ መንግሥት መልሶ መቆጣጠሩ የአገሪቱን ጦርነት አቅጣጫ ይቀይራል። የሱዳን ጦር ወታደሮች የፕሬዝዳንቱን ቤተ መንግሥት መቆጣጠራቸውን ተከትሎ በዋና ከተማዋ ካርቱም የሚያሳዩት ፈንጠዚያ እንዲሁም በቅርብ ወራት ውስጥ የተለያዩ ግዛቶችን መቆጣጠራቸው ወሳኝ የማጥቃት እርምጃ ላይ መሆናቸውን ያሳያል። የሱዳን ጦር ኃይሎች በጦርነቱ መጀመሪያ ላይ ዋና ከተማይቱን መቆጣጠር ተስኗቸው ከፈጥኖ ደራሽ ኃይሉ እጅ ፈልቅቆ ለማውጣት ለ2 ዓመታት ሲዋጉ ቆይተዋል። አሁን የፕሬዝዳንቱን ቤተ መንግሥት በእጃቸው አስገብተዋል። የተቀረውን የዋና ከተማውን ክፍል ደግሞ በቁጥጥራቸው ስር ለማዋል እየተዋጉ ነው። ይህ ይሁን እንጂ ጦርነቱን ለማሸነፍ በጣም ሩቅ መንገድ ላይ ናቸው። ታሪካዊው የሪፐብሊካን ቤተ መንግሥት የአገሪቱ ሥልጣንና የሉዓላዊነት ምልክት ነው። ወታደራዊ የአገሪቱ መንግሥት ቅቡልነት ያለኝ የአገሪቱ ብቸኛ ገዢ እኔ ነኝ ለሚለው ትርክቱ እንዲሁም ከአሸባሪ ሚሊሻዎች ጋር እየተዋጋ ስለመሆኑ ትምህርት ሆኖ የቆመ ነው። ከዚህ ሁሉ ባለፈ ደግሞ ቤተ መንግሥቱን መቆጣጠር መቻል ስልታዊ ድል ነው። የሱዳን ጦር ከካርቱም አቅራቢያዎች አማጽያኑን ካስወገደ በኋላ ሰራዊቱ አብዛኛውን የከተማውን መሃል ተቆጣጥሮ የፈጥኖ ደራሹ አማጽያን ተዋጊዎችን ከመንግሥት ተቋማት እንዲሁም ከወታደራዊ ጄኔራሎች ዋና መስሪያ ቤት እንዲርቅ ለማድረግ እየተዋጉ መሆኑን የሰራዊቱ ቃል አቀባይ ተናግረዋል። ይህ ማለት ፈጥኖ ደራሽ ኃይሉ ምንም እንኳን ተዋጊዎቹ አሁንም በካርቱም ቢገኙም ዋና ከተማውን መቆጣጠር አቅቶታል ማለት ነው። ይህን እንጂ የጦርነት ቀጠናው ምን ያህል ከዋና ከተማዋ ካርቱም ፈቀቅ እንዳለ እስካሁን ግልጽ አይደለም። የፈጥኖ ደራሽ ኃይሉ ተዋጊዎች አሁንም በመሃል ከተማ ዙሪያ ተበታትነው የሚገኙ ሲሆን በአውሮፕላን ማረፊያው በከፊል ሰፍረዋል። ከቤተ መንግሥቱ በስተደቡብ ያለውን ግዛትም በቁጥጥራቸው ስር እንዳዋሉ ናቸው። ሰራዊቱ በከተማዋ የቀሩትን የፈጥኖ ደራሹ ኃይሎች ለማስወጣት ሲሞክር ደም አፋሳሽ ውጊያ ይካሄዳል ተብሎ ይጠበቃል። የፈጥኖ ደራሽ ኃይሉ ምንም እንኳ የመከላከያ ኃይሉ ቢዳከምም መልሶ ማጥቃት እንደሚችል ከወዲሁ አሳይቷል። በቤተ መንግሥት ውስጥ በሰው አልባ አውሮፕላኖች በመጠቀም ጥቃት በማድረስ በርካታ የሱዳን ጋዜጠኞችን እና የጦር መኮንኖችን ገድሏል። የሱዳን ጦር በዋና ከተማው ሙሉ ድልን ከተቀዳጀ የጦርነቱን አቅጣጫ ይቀይረዋል አሊያም በሁለቱ ተፋላሚ ወገኖች መካከል የግዛት ክፍል በመፍጠር የበለጠ ልዩነቱን ያሰፋዋል ተብሎ ይገመታል። በጄኔራል መሐመድ ሐምዳን ዳጋሎ ወይንም ሄምቲ የሚመራው የፈጥኖ ደራሽ ኃይል ጦር በምዕራብ ሱዳን አብዛኛው የዳርፉርን ክልልና አንዳንድ የደቡብ ክፍሎችን ይቆጣጠራል።
በጦር ኃይሎች አዛዥ ጄኔራል አብዱልፈታህ አልቡርሃን የሚመራውና በአገሪቱ ወታደሮች የሚደገፈው መንግሥት በበኩሉ ምስራቃዊና ሰሜናዊ ሱዳንን ይቆጣጠራል። ሚያዝያ 2023 በመካከላቸው የነበረው የሥልጣን ሽኩቻ ወደ እርስ በርስ ጦርነት ከማምራቱ በፊት ሁለቱ የጦር አዛዦች በጋራ መፈንቅለ መንግሥት አካሂደው ነበር። ሰራዊቱ ካርቱምን መቆጣጠሩ በፈጥኖ ደራሽ ኃይሉ የተወሰደበትን ማዕከላዊ ሱዳን ሙሉ በሙሉ መቆጣጠር ያስችለዋል። ምናልባትም ይህ ድል የሱዳን ጦር በጄኔራል ሄምቲ ጠንካራ ይዞታ በሆነው ዳርፉር በተለይም ለአንድ ዓመት ያህል በፈጥኖ ደራሽ ኃይሉ ከበባ ውስጥ ያለችውን ኤልፋሸር ነፃ ለማውጣት እንዲነሳሳ ሊያደርግ ይችላል። ጉዳዩን በቅርበት የሚከታተሉ ታዛቢዎች እንደሚሉት ከሆነ ሁለቱ ተፋላሚ ወገኖች እና ደጋፊዎቻቸው ጠንካራ ድጋፍ ባላቸው ይዞታዎች ላይ ብቻ ተገድበው በቆዩ ቁጥር ሱዳን ወደ መከፋፈል ልታመራ ትችላለች። የፈጥኖ ደራሽ ኃይሉ በሚቆጣጠራቸው አካባቢዎች ትይዩ መንግሥት ለመመስረት አጋር ቡድኖችን በኬንያ ዋና መዲና ናይሮቢ በመሰብሰብ የፖለቲካ ቻርተርና ሕገ መንግሥት ተፈራርሟል። ዓላማው በጦር ሜዳ ድል ባይቀናውም ተገዳዳሪ ኃይል ሆኖ እንደሚቀጥል እና አገሪቱን ለመቆጣጠር ያለው ፍላጎት አሁንም እንደማይቀንስ ለማሳየት ነው። በዚህ ደም አፋሳሽ የእርስ በርስ ጦርነት በሱዳን ከፍተኛ ሞት፣ ውድመትና በሰላማዊ ዜጎች ላይ የሰብአዊ መብት ረገጣ ደርሷል። የተባበሩት መንግሥታት ድርጅት በአገሪቱ ያለውን ሁኔታ ከዓለም የከፋው ሰብአዊ ቀውስ ሲል ገልጾታል። ከ12 ሚሊዮን በላይ ሰዎች መኖሪያ ቤታቸውን ለቅቀው ለመሰደድ የተገደዱ ሲሆን በሚሊዮን የሚቆጠሩ ደግሞ ለአስከፊ የምግብ እጥረት ተጋልጠዋል። የአገሪቱ የተወሰኑ ክፍሎችም ለረሃብ ተዳርገዋል። በፈጥኖ ደራሽ አማጽያኑ ከፍተኛ ዘረፋ የተፈጸመባትና የሱዳን መንግሥት እርዳታ ላይ እገዳ ጥሎባት የነበረችው ካርቱም በቅርቡ የረሃብ ወላፈን ይገርፋታል ተብሎ ይሰጋል። ስለዚህ በከተማው ውስጥ ያለው የኃይል አሰላለፍ ለውጥ በሰብአዊ ሁኔታዎች ላይ ትልቅ ለውጥ ሊያመጣ ይችላል። ይህ ግን ለአብዛኛው የሱዳን ሕዝብ ትንሽ የለውጥ ዕድል ማለት ብቻ ነው። የተባበሩት መንግሥታት ድርጅት ኃላፊዎች ሁለቱንም ተዋጊዎች የአስቸኳይ ጊዜ እርዳታን በማደናቀፍ ይከሷቸዋል። ምንም እንኳን ተቺዎች ፈጥኖ ደራሽ ኃይሉን ነጥለው በጅምላ አስገድዶ መድፈር እና የዘር ማጥፋት ወንጀል ቢከሱም ሁለቱም ተዋጊዎች በጦር ወንጀሎች ይወነጀላሉ። የሱዳን ጦር የፕሬዝዳንቱን ቤተ መንግሥት ማስመለሱ ለሰፊ ወታደራዊ ድል ትልቅ ማሳያ እንደሚሆን ተስፋ ያደርጋል። ነገር ግን ምንም እንኳን የሱዳን ጦር ከፍተኛ ነው የተባለውን ድል ቢያስመዘግብም ሁለቱም ወገኖች መላውን ሱዳን ለማስተዳደር የሚያስችላቸውን ድል የማግኘታቸው ጊዜ ግን ሩቅ መሆኑን ኢንተርናሽናል ክራይሲስ ግሩፕ በቅርቡ ባወጣው ዘገባ አመልክቷል። በሱዳን ዘላቂ ሰላም ለማምጣት የሚደረጉ ጥረቶች በከሸፉበት በዚህ ወቅት ሁለቱም ወገኖች በቀሪው የአገሪቱ ክፍል ትግላቸውን እንደሚቀጥሉ ቃል ገብተዋል።